ጥያቄ ካለሽ ያራለውትማ ከመዳም ቅመሞች ላይ እጃችሁን አንሱ ነው። ምን ያርጉስ? ለምሳሌ እስኪ ንገር። ለምሳሌ እንዲያነሱ ምን ከመዳም ቅመሞች ላይ እጃችሁን አንሱ፣ ይስሩበት፣ ይለወጡ፣ ይደጉ። እናንተን እያገዙ እነሱ ወደ ኋላ እየተሽቆለቆሉ ነው። እነማ ምን ከለከልናቸው? ወይል እንግዲህ ግሩፕ መስርተው እነሱን እንደሚረዱ መረጃ ስለደረሰን አንደኛዋ እያለቀሰች 3 የስንት ዓመት ደሞዜ አለች። አንዴ ላውራ እያለቀሰች እነሱን ሳግዝ የስንት ወር ደሞዜ ቀረ። እነሱን ሳግዝ እነሱ እንዳይጣሉ ስጥር እኔ የ3 ወር ደሞዝ ብቻ ነው እጄ ላይ ያለው አለች። ያ ማለት ምን ማለት ነው? እሺ ቆይ አይደለም። እሺ ማስረጃ አለሽ? አንቺስ ማስረጃ አለሽ ወይስ ወሬ ብቻ ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? አላችሁ ያለው አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ያው ትልቁ ቻናል የተበላሽቶ በዚህ አዲስ ከፍቼ ነው የድሮ ቤተሰቦቼ ነባር ቤተሰቦቼ ነው ወደዚህኛው ቻናሌ ማለት ነው። እና ዛሬ የመጣሁት እንግዲህ ሰሞኑን መነጋገሪያ ሆኗል የና አብርሽ ሰርግ ማለት ነው። ብዙ ሰው ስሙን ሲያጠፋው ነበረ። ብዙ ሰው በቃ የመዳም ቅመሞችን ለመብላት ነው እነሱን እንትን ለማለት ነው እዚህ ዱባይ የመጣው ምናምን ሰርግ ያደረገው ዱባይ የመዳም ቅመሞችን ለመላጥ ነው የእነሱን ብር ለመዝረፍ ነው እያሉ ስሙን እያበላሹት እያጠፉት ነበረ ማለት ነው። በቲክቶክ፣ በፌስቡክ፣ በዩቲዩብ የእሱ ስም ለማጠልሸት ወገባቸው አስረው ጠንክረው ተነስተው ነበረ። ነገር ግን ተዋርደዋል ማለት ነው። መቼም ውሸታም ሰው መጨረሻው ውርደት ነው እና ምንም ነገር ባላዩት ነገር ማስረጃ በሌላቸው ነገር ማስረጃሽ ምንድን ነው ስትባል ማስረጃ የላትም ይቺ ረጆ የምትባል ሴትዮ ማለት ነው። የሰው ልጅ እንዴት ነው ያለ አንድ ማስረጃ የሰውን ስም ያጠፋው? አብርሽ እጅግ በጣም መልካም ሰው በመልካም ቤተሰብ ተኮትኩቶ ያደገ ልጅ ስለሆነ እንጂ ሌላ ሰው ቢሆን ያስከስሳቸው ነበረ፣ በስም አጥፊነት ይከሳቸው ነበረ ማለት ነው። እና ምንም አይነት መረጃ ሳይኖራቸው ነው እንግዲህ ይህ ልጅ ከማንም መዳም ቅመም ብር የወሰደው ነገር የለም። ሰርጉ የደገሰው ራሳቸው ናቸው። እነዚህ ልጆች እኮ ዩቱበር ናቸው። በጣም በጥሩ ደሞዝ ተከፋዮች ናቸው። ራሳቸው ምንም ነገር ማድረግ ይችላሉ። አይደለም ዱባይ፣ የትኛውም ሀገር ሄደው ሰርጋቸውን ማድረግ የሚችሉ አቅም ያላቸው ልጆች ናቸው ማለት ነው። ከአንዲት የመዳም ቅመም ሚስኪን ብር ወስደው አይደለም የሰርግ እንትን የተባለው ማለት ነው። እና የእሱን ስም ለማጠልሸት ጎንበስ ቀና ስትሉ የነበራችሁ ሁላችሁም ታፍራላችሁ። እኛ ልጆቹን ይበልጥ እንድንወዳቸው እያደረጋችሁ ነው ያላችሁት። በነገራችን ላይ እነሱን ለማስጠላት እናንተ ብሰሩም ስማቸውን ለማጠልሸት ብሰሩም ይበልጥ እኛ ግን በቃ በጣም እየወደድናቸው ታማኝነታቸው፣ ግልጽነታቸው፣ ጨዋነታቸው ይበልጥ እየታየ ይበልጥ ሰው እየወደዳቸው ነው ማለት ነው። እናም ዛሬ ያው ላይቭ ላይ መጥተው ነበረ ከማቲ ጋራ ተስፍሽ እንዲሁም ደግሞ መሲና ረጁ የሚባሉ ሰዎች ነበሩ ማለት ነው። 4 ሰው በዛኛው ቻናል ላይ ሙሉን ላይቭን አስተላልፌዋለሁ። እዛ ገብታችሁ ማየት ትችላላችሁ። ግን እኔ እንደ ሀሳብ ጠቅላላ አርጌ ስነግራችሁ ልጁ ማብራሪያ ሰጥቷል በተፈጠረው ነገር ላይ፣ እንዲሁም ይቅርታ ጠይቋል። ያው በዚህ በጾሙ እንትን ማለት አልነበረብኝም፣ ነገር ግን ወደ ሀገር የሚመለስ ሰው ስለነበረ እነሱን ከመሄዳቸው በፊት ላድርገው ብዬ ነው እና ይቅርታ ጠይቃለሁ፣ እንዲሁም ቪዲዮም እሰራለሁ እክሳለሁም ብሏል። ዳግም ደግሞ ሳምንት እሁድ ሌላ መልስ እንዳለ ተናግሯል። የአሁኑ እሁድ በተለያየ ምክንያት ያመለጣችሁ መዳም ያልፈቀደችላችሁ ያልተመቻችሁ በቀጣይ አልጠራጠርም ብዙ ሰው እንደሚኖር ማለት ነው። ያው አመት ባልም ስለሆነ ብዙ ሰው ኢጃዛም ስለሚወጣ ከእነሱ ጋር ፏ ብላችሁ ታከብራላችሁ ብዬ አስባለሁኝ። እና ቀጣይ መልሳለን ተብሏል፣ ተጠርታቸዋል። እጅግ በጣም ደስ የሚል ፕሮግራም ይኖራቸዋል ብዬ አስባለሁኝ። እነዚህ ልጆች ምንድን ነው ከጥፋታቸው ያው ይቅርታ ጠይቀዋል፣ ቪዲዮ እንሰራለን ብለዋል ማለት ነው። አብርሽ እጅግ በጣም መልካም ሰው ነው በነገራችን ላይ ማለት ነው። ትህትን ነው፣ ቅንነቱ እጅግ በጣም የሚያስደንቅ። እኔ ምን አይነት አስተዳደግ ምን አይነት ስብዕና በስብዕና ጎትኩተው እንዳሳድጉት ጋሽዬ ይገርመኛል ማለት ነው እውነት ለመናገር። በነገራችን ላይ ጉራጌ ልጅ ጨዋ ነው፣ ትሁት ነው፣ ሰው አክባሪ ነው። ጉራጌ ስለሆንኩ አይደለም
በቃ እውነታው ይሄ ነው ማለት ነው እንጂ ይሄ ልጅ እንደዚህ ሲሰደብ ዝም አይልም። በነገራችን ላይ ከሰርጉ በፊት ጀምሮ በጣም ነው የሚሰደበው፣ በጣም ነው የሚረገጠው፣ በጣም ነው ስሙ የሚጠፋው። ምንም መልስ አይሰጥም ማለት ነው። ምንም አንድም ነገር ሰው ዩቱበሮች እንኳን ስንት ዩቱበሮች አሉ ስሙን የሚያጠፉ የሚሰድቡት በአንድ ሰው ቻናል ለማስዘጋት ስራ ካይልክ ምን አይል ወላሂ በጣም ጥሩ ልጅ ነው ማለት ነው። እኔ ያስተዳደጉ ላይ ይገርመኛል በነገራችን ላይ እና ይህንን የመሰለ ሰው ከሚዲያ ለማጥፋት ለብዙ ወጣቶች ስራ የፈጠረ አብርሽ ምን አርጎ ነው ስላላችሁ ለምን ቪዲዮቹ ነው? ቪዲዮቹ እኮ ምስክር ናቸው በነገራችን ላይ ማለት ነው። ዝቅ ብላችሁ ብታዩ ብዙ መልካም ስራ ከሩታ ጋር የሰሩት ስራዎች አሉ ማለት ነው። እና ቤት ሰርተዋል፣ አንድ አባት ታሞ አሳክመዋል። ብቻ ብዙ በጣም መልካም ስራዎች። ለስንት ሰው ነው ዩቱብ እየከፈተ የሰጠው? ወጣቱ ለስንት ሰው ነው ስራ ያስጀምረው? ይሄ ልጅ ማለት ነው። እንደ ኢትዮጵያ ወጣት እኮ ያስፈልገናል። ሚዲያ ላይ ይሄ ሰው ለማጥፋት እንደዚህ መረባረብ አስፈላጊ አይደለም ማለት ነው። እኔ የመዳም ቅመሞች እንዳይሸወዱ ብራቸው እንዳይሰጡ ነው አለች። ለአብርሽ ብቻ ነው ወይ? ከዛ በፊት የነበሩ የመጡ ሰርጋቸውን ዱባይ ያደረጉ ኮንሰርት ያደረጉ ያዘጋጁ ዘፈን የጨፈሩ የዘለሉ ለነዛ ሰዎች የመዳም ቅመሞች አትውጡ፣ ኮንሰርት ላይ አትገኙ ተብለዋል ወይ? አልተባሉ። መቼም ዱባይ የሆነ ሰው ኮንሰርት ካዘጋጀ ያው የመዳም ቅመምን ፈልጎ ነው። ሌላ ማን ከአውሮፓ ወይም ከአሜሪካ እኮ የሚመጣል ሰው የለም። አንድ ዘፋኝ እዛ ኮንሰርት ሲያዘጋጅ ያን አልተናገራችሁም። በዚህ ግን አብርሽ ላይ ይሄ በሙሉ ሰው ሲረባረብ እሱን ለመጣል ከትላልቅ ዩቱበሮች እስከ ትናንሽ ዩቱበሮች፣ ከትላልቅ ቲክቶከሮች እስከ ትናንሽ ቲክቶከሮች እኔ አላየሁም። በዚህ ልክ ማለት ነው። በዚህ ልክ የሰው ልጅን ለመጣል ለማደናቀፍ ሰው እንዲጠላው ለማድረግ በአብርሽ ላይ እንዳልተሰራው ማንም ሰው ላይ አልተሰራም። ማንም ሰው ላይ አልተሰራም ማለት ነው። ግን ደግሞ እሱ የዋህ አምላክ ይጠብቀዋል። የዋህ ስለሆነ እንደዚህ ቅን ሰዎች ደግሞ ያው አምላካቸው እንትን አይላቸውም፣ አይለቃቸውም፣ ከጎናቸው ነው ማለት ነው። መንገድ ይመራቸዋል። ገባችሁ? እንደዛ ነው እንጂ እሱ ፈጣሪው ከሱ ጋር ስለሆነ እንጂ በሰው ስድብ ቢሆን ኖሮ በሰው የስም ማጥፋት ዘመቻ ቢሆን ኖሮ ሚዲያ ላይ አታገኙትም ነበር። እና እሱን ለማስጠላት ብዙ ነገር ብትሰሩም ይበልጥ እየወደድ ነው ይበልጥ ፍቅሩ እየጨመረብን ነው ማለት ነው። የአብርሽና የሩታን ፍቅር የእነሱን ቪዲዮ በማየት ላይክ በማድረግ እና ያው እናግዛቸዋለን። እነሱ የሚፈልጉት ይሄ ነው። በነገራችን ላይ የገንዘብ እርዳታ አይፈልጉም። እነሱ ከማንም ሰው በላይ ተከፋይ ናቸው። ከማንም ሰው በላይ ስራ አላቸው። በቃ ሚዲያ ላይ እየሰሩ ነው ማለት ነው። ሚዲያውን በደንብ እየተጠቀሙበት ነው። እና እኛ እውነት ወዳጆች ከሆንን የእውነት አድናቂዎች ከሆንን ቪዲዮቻቸውን ማየት ላይክ ማድረግ ይሄ ብቻ ነው ከኛ የሚጠብቁት የሚፈልጉት። ሌላ ምንም ነገር አይፈልጉም። ሶሪ። እና አብርሽዬ በጣም ነው የምንወዳችሁ። በርቱ፣ ጠንክሩ። ከዚህ በላይ አርጋችሁና ተመንድጋችሁ የምናያችሁ ያድርገን ማለት ነው። አብቡልን፣ እደጉልን፣ ፍኩልን። ሰው ሁሉ እነዚህ በቁጭት አይናቸው ይድማ ቢፈልግ ማለት ነው። ቢፈልግ ይድማ፣ በቁጭት ይናደዱ፣ ደማቸው ይፍላ፣ ይንተክተክ ማለት ነው። እዛ ሊቭ ላይ ተጥደው ማንም ጊፍት የሚሰጣቸው የለ። በቃ ማንም ሰው ስለነሱ ያወራ። ታዋቂ አልሆኑ። እናንተ ትላንትና መታችሁ ከነሱ በላይ ታውቃቸዋል። እነሱ እዚህ ሚዲያው ላይ ያረጁ ናቸው፣ ግን ደግሞ አልታወቁም እንደናንተ ማለት ነው። ለዛ ነው የእናንተን ስም እያነሱ የሚያብጠለጥሉት። እናንተ ብዙ ተመልካች ስላላችሁ ታዋቂ ስለሆናችሁ ስለ እናንተ ሰው ሲያወራ እነዚህ ልጆች ምን እያሉ ነው ብለው ስለሚያዳምጡ ስለሚታዩ ታዋቂም ለመሆን ነው። በእናንተ መንገድ ፌመስም ለመሆን ነው። እኔ በነገራችን ላይ አሁን ረጁ መሲም አላቃቸውም ነበረ። ስለ አንተ ሲያወሩ ነው እነዚህ ልጆች ምን እያሉ ነው፣ ይሄ ልጅ ለምን ጠምደው የያዙት ብዬ ማየትና መከታተል የጀመርኩት ማለት ነው። ሁሉም ሰው አላማው ለዚህ ነው፣ ለመፈመስ ነው።